ስነ ምግባር ከሌለ አባትም እናትንም እንደ ዘበኛ ትቆጥራለህ። በእኔ እጅ ነው ያሉት ምን ያመጣሉ ትላለህ። አንተም 100 ብር ለመጠየቅ ገና ይንቀጠቀጣሉ። አካውንት አልከፈትክላችሁ የሚያውቁት ነገር የለም። ያማራቸውን ለማግኘት የሆነ ጊዜ ነው የሚያገኙት። አላህ ይጠብቀን። በአመት አንዴ ሄደ ነው አገር ቤት መዘየራቸው። ትላንት ያገባህት ሚስትን ግን ደንቁላል ትንከባከባታለህ። ለምን? የለማ ስነ ምግባር። እሷ አንድ አመት ሙሉ ቆጮ ትበላለች ከጓሮ። አንተ ሩዝ ባኒድ አይቀር ጥብሱ አይቀር ምን አይቀር አያንቅም እንዴ? አንድ ሙእሚን ይሄን ያደርጋል እንዴ? አምጣት እንጂ ከአገር ቤት ነይ እናቴ በላት፣ አብሽሪ በላት፣ እቅፍ አርጋት። ቀዳደጣለ የለበሰችውን አሮጌ ልብስ ነይ እናቴ መርካቶ እንውጣ፣ በአላህ ቀልብሽን ደስ ያለሽን። ኡሚ ደስ አለሽ? አው ደስ አለኝ ልጄ፣ እስቲ ግንባሬን ይዘሽ ዱዓ አርጊልኝ። ዱንያን ተቆጣጣራት፣ ሁሉ ባንተ እጅ ይሁን፣ ቀብርን ያሳምርልህ። ካንተ የበለጠ ትልቅ ሰው የለም። ከዚህ የበለጠ ንግድ አለ? ይሄ እኮ ነው ትልቁ ንግድ። ማታውን ስገባ ደውልላት። የዛሬው ትምህርት ቀልብ ከገባ አሰላሙ አለይኩም ኡሚ በላት፣ አሰላሙ አለይኩም ባባዬ በለው። ምን ነክቶ ደወልክ ይላል ደግሞ አይደል? ደውለ ስለማናቅ አይ ዛሬ ሐዲስ ሰምቻለሁ በለው። ስንቶቻችን ዘይራቸዋለን በቀን? በቃ ሁሌ ሐያታችን ሙሉ እኔ ከሆነ የሚገርመኝ ሐያታችን ሙሉ በቃ ሐቢብቲ ሐያቲ ብቻ ሆነ። ሐቢብቲ እንዴት ነሽ? ሐያቲ እንዴት ነህ? በቃ ከሚስት ጋር ብቻ ነው እንደ ዱንያ ሐያት። ከሚስት በፊት እናትን አይደል እንዴ የምታውቃት? የለም ማስነ ምግባር። ከሚስት በፊት አይደል እንዴ አባት የምናውቀው? ያ ፖሊስ እያሯሯጠው ደንቦች እያሯሯጡት የትምህርት ቤት መጥቶ የከፈለልህ መቼ ነው የምትዘይረው? አብሽር አባቴ፣ ዱንያ ባይሳካልን ጀነት አለን አብሽር። እኔ ደግሞ ትምህርቴን ሊጨርስ ኢንሻአላህ አስደስታለሁ፣ ሐጅም ወስዳለሁ። አትውሰደው፣ ጠገንከው፣ አብሽር አልከው። ስናገባ እናማክራቸው፣ ስንሰራ እናማክራቸው። በቃ ምንድነው ደግሞ ለዚህ ሽማግሌ ይባላል? ላኢላሃ ኢላላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ ሽማግሌ እንዲያር ላጣ ነው። አወል ሰልፍ ሁሉ በየመስጊዱ ቀብራል እንዲሄዱብን እኛ ራሳችን እኮ እየተጨነቅን ነው። ለውር ሽምግልና ኒካ ለመሄድ እንደኔ አይነት ወጠጤ ብቻ ነው የሚሄደው። አረባ አላህ ሽማግሌ አርጉ ስንላቸው ከየት እናምጣ ይሉናል። እውነትም የለም ለካ። ያሉትን ደግሞ መንከባከብ አለብን። አብሽር ባባ ማለት አለብን። ይሄን ስነ ምግባር ስላጣን ነው። ገንዘቡ ማግኘት ትፈልጋለህ? ወላሂ እነሱን ዱዓ ጠይቃቸው። በደንብ አዳምጡ ወጣቶች። ኬሚስትሪ ፊዚክስ አስቸግሯል። ወላሂ እነሱ ዱዓ አርጉልህ። እንኳን ኬሚስትሪ ፊዚክስ ይቅርና ሰው የአላህን ከላም 612 ገልጽ በቁርአን በቃሉ እየተሸከመ ነው እኮ አላህ ከፍቶለት 612 ገልጽ በቃል እየታፈዘ ነው። በጣም የሚያጅበው በእኔ እድሜ ሳይሆን በእነዚህ እድሜ እየታፈዘ ነው። በእነዚህ ልጆች እድሜ ሱቅ አስቸገረ፣ ሐሲድ አስቸገረ፣ ሄደ ዱዓ ሸቅል እሷ ጋር። እኔ ሸኽ አለኝ እኔ ጠንቋ ያለኝ አትበላቸው። ሁለቱም አያዋጡ። ያንተ ሸኽ እናት ናት አባት ነው። 1 ኪሎ ስጋ ይዘላት ሂድ፣ ቡና ስኳር ይዘላት ሂድ። እስቲ እናቴ አሚን ልበልሽ ዱዓ አርግልኝ፣ አባቴ አሚን ልበል እስቲ ዱዓ አርግልኝ፣ አብሽር በለው። ካልሲ መጀመሪያ ለሱ ቀይርለት፣ አንተ አትግዛ። ጫማ ያንተን አዘግኝና ለሱ ግዛ። የውሸት አንኑር፣ የውሸት አንኑር። አሁን የውሸት እየኖር ስለሆነ ነው እኮ። በቀን ቢያንስ በሳምንት የሆነ ሰዓት ሄደ ከነሱ ጋር ዋል። ስትውል ሞባይሉን አጥፍታ አናግራቸው። በደንብ አዳምጣት። በወሬ እንኳን አትቅደማት፣ በወሬ አትቅደማቸው። አብሽሩ በላቸው። ዋናውን ካጣን ትንሹን አናገኝም። ዋናውን ያጣነው ምንድነው? ከእናት ከአባታችን ጋር ያለውን ነገር በደንብ አድርገን በአማረ መልኩ መከታተል አለብን። እኔ ቢዚ ነኝ ወላሂ አይመቸኝም። ላኢላሃ ኢላላህ። አንዳንዱ ሲያገባ ምን ይላል? ቤተሰብ ዘይራል እናት አባት ስለሆነ ወላሂ ያው ከትዳር ጋር ከባድ ነው እንደምታውቀው ይላል። እዴ አገባን እንጂ ጀነት ገባን እንዴ? ትዳሩም የሚያምረው ይዳሸቀልም እንዴ? ሚስት የሆነ ባህሪ ካስቸገረች እኮ የት ነው መሄድ ያለብህ? እናት ጋር ዱዓ ትቀበላለህ። አረ ኡሚ ዱዓ አርጊልን ማርሻ አገባቡ ቤቴ ደስ አለኝም ትላለህ። ሄደህ ዱዓ ትቀበላለህ። ገበያ ሱቅ ትከፍታለህ፣ ዝግት ብሎብሃል።
ሂድና ትጋና አባት ጋር ዱዓ ተቀበል። የሚዋጥ መድኃኒት እያገኘ የማይዋጥ መድኃኒት እየተጠቀምን ስለሆነ ነው። የግድ እናት አባት ብቻ አይደለም። አላህ ካጠገባችን ለተለዩት እናትና አባቶቻችን ዛሬ በመናደርገው ዱዓ አላህ ቀበራቸው ኑር አላህ ያርግላቸው። የተሻለ ምንጣፍ አላህ ያርግላቸው። የተሻለ ቤት አላህ ያድርግላቸው። ረውደቱን ሚን ሪያዲል ጀና አላህ ያርግላቸው። ይህ ሲባል ግን ከወንድም ከእህት ደግሞ እንራራቅ ማለት አይደለም። እንደው እንደ ደረጃው እናውራው ለማለት ያክል እንጂ ብናውራው የወንድምም የእህትም አለ። በተቻለ መጠን ረህመቱን እናወርድ። የአላህ ረህመት መምጣት የሚችለው በመካከላችን ስንተዛዘን ነው። በተለይ አሁን ባለንበት ሂደት ትልቁ ዳዕዋ እኔ አሁን ትልቁ ዳዕዋ እስከ 2 ሰዓት ዳዕዋ አርግ ተብያለሁ። እስከ 3 ሰዓት ቢሳካል ሊኖር ምን እንቀጥላለን መሰላችሁ? የአካባቢውን ሽማግሌ ሰብስበን አስቤዛ ገዝተንላቸው ብንሸኛቸው ደስ ይለኝ ነበር። የዘመኑ ዳዕዋ ይስሎና ነው። እንደ ድሮ ደረቅ ዳዕዋ ሰው አይፈልግም። በተግባር ነው። ኤሊ ሰላቱ ተቀባይነት የለውም እያለ እኛ ቁም ሳጥናችን ልብሳችን ከሞላ ልጁ ታፋ ይታያል ሰላትህ ተበላሽቷል ብትለው ውሸታም ነህ። ድንገት እንደውም ካንተ የበለጠ የሱ ሰላት ይመስለኛል መቅቡል የሚሆነው። እንዲህ አይባሉ። መስጊዳችን ላይ ያየነው ሰው ካለ ስሩ ተቀዶ ያየነው ሰው ካለ እኛ ቁም ሳጥናችን ተጨናንቆ የለን። አረ የቁም ሳጥን ይቀየርልኝ እያለች አይደል እንዴ ሚስት? አረ ልብስ በዛ የቁም ሳጥን ይቀየር ሰፋ ያለ ከዛ ልብስ አምጣና መጠስጠውና አሁን ይሄን ልበስ ሰላትን እንዳያበላሽብ ብዬ ነው ብለ መጣ መስጠት ነው ያለብህ። አካባቢያችን ላይ እዚህ አካባቢ ላይ የተጎዳ ሰው ካለ ዚያራ ያስፈልጋል። ወአለይሰ ሊልኢንሳን ኢላ ማ ሰዓ ኢላ አላህ። የሰው ልጅ ያሳለፈው መልካም ስራ እንጂ ሌላ ምን አለው ይላል። ምን አለ? አንተ ያልሰራኸውን ከልጅ እንዳትጠብቅ እንዳትሳሳቱ። አንተ ያልሰራኸውን ከወንድም እንዳትጠብቅ። ብዙ ሰው ቀብረናል፣ ብዙ ሰው አይተናል። ገና በሳምንቱ ነው ሽምግልና እየተጠራን ያለ ነው። በሳምንቱ ከአባቴ የሚደርሰኝ 3 ሚሊዮን ብር ነው፣ እኔ የሚደርሰኝ 2 ሚሊዮን ብር ነው። ገና 7 ቀን እንደው በአገራችን ባህል እንኳን አረጋና አይኑ ሳይጠፋ ይባላል ይባላል ነው አባቶች። አይኑ ሳይጠፋ ውርስ ይወራል ይባላል። አዳብ አይደለም። ለምንድን ነው ይሄ? መጀመሪያ የተነሳንበት አነሳሳችን ስተት ስላለው ያን ስተት ነው ማረም ያለብን። ያን ስተት ካላረምን የምናጣቸው ነገሮች ብዙ ናቸው። በተለይ ወጣቶች ከናት ከአባታችሁ ጋር ልዩ ግንኙነት እንድታደርጉ አደራ አላለሁ። ዝግጁ ናቸው ልጆች? አዎ። ድንገት የዘመኑ ወጣት እንዴት እኔ ካሮጌ ጋር ሄዳለሁ፣ ሰፈር ደግሞ ጓደኞቼ ቢያዩኝስ፣ የሃይስኩል ትምህርት ቤት ጓደኞቼ ቢያዩኝስ፣ እሱ ሴት አቅፎ ስለሄደ ትልቅ ሆነ ማለት ነው። አንተ ነህ ኳራዳ ከናት ጋር ሄድከው ከኡሚ ጋር ታድላል እኮ ወላሂ። ከባባ ጋር አብረህ ሄደ ከዚህ የበለጠ መታደል አለ እንዴ? አንተ ነህ አራዳ ሞኝ እንዳትሆን፣ ከእህት ጋር መሄድ እንዳታፍር። ማፈር ያለብህ አጂ ነብይ የሆነ ሴት አቅፈ እንዳትሄድ። ለምን አቅፈ ሄድካት እህት ወይ እህት ናት ወይ አክስት ናት ወይ እናት ናት ወይ ሴት ልጅህ ናት። ከዚህ ሁሉ አታልፍ። ከናትና ከአባቶቻችሁ ጋር ወጣቶች ካሳለፋችሁ ወላሂ ዱንያ አኺራችሁ ስኬቱን ያዛችሁት እናንተ ናችሁ። ድንገት ብዙን ጊዜ በተለምዶ ምን ይባላል? እንትና እኮ ዱንያ ላይ ተሳካለት ይባላል። ስኬት ግን አላህ ብሎ የጠራው ምንድነው? ፈመን ዙህዚሃ አኒ النار وادخل الجنه فقد فاز። ከእሳት ጠብቆ ጀነትን ያገኘ ሰው በእርግጥም እሱ ነው ስኬታማ ሰው እያለ ነው አላህ። ስኬታማ ማለት ያ እንጂ ስኬታማ ማለት የቤታችን ትልቀት የመኪናችን ስፋት አይደለም። እነዚህ የዱንያ መጠቃቀሚያ ናቸው። ወይ ታገኘዋለህ ወይ አታገኘው። ስላላገኘውም የሚገርም ነገር አይደለም። ዱንያ እንደሆነች እኛ 60 እና 70 ምን ሞቶ ይቅርና በኑህ አለይሂ ሰላም ህዝብ የነበሩት ህዝቦች 950 ዓመት ከይኖሩ ነበር እድሜ። 1000 ይኖሩ ነበር እድሜ። እንደውም በታሪክ ሲወራ ምን ይባላል? እናቶች አንዳንዴ ሲያለቅሱ ይገኛሉ። ምኖች ሲባሉ ወጣት ልጅ ለጋ ልጅ ሞቶብኝ ነው ይሉ ነበር። ስንት ነው እድሜ ሲባሉ 400 ዓመት። አላህ ያሳያችሁ። 400 ዓመት ወላ ብላ ታለቅስ ነበር። ለምን? የኑህ ህዝቦች 1000 አካባቢ እድሜ ነበራቸው። እነሱም እኮ ለቀቁ ዱንያ እናቶች ወንድሞች።